ሰላም ጋይስ ሀላል ማህሪ ነኝ። ይሄ ደግሞ ኤፍሲኤፍፒኤል ኢትዮጵያ ነው። እንኳን በድጋሚ ወደ ቻናላችን መጣችሁ። በዛሬው ቪዲዮ እንግዲህ ለ12ኛው ሳምንት አሪፍ ስላልኳቸው ተጫዋቾችና ስለ ራሴው ቡድን ደግሞ እንግዲህ በ11ኛው ሳምንት ስላመጣሁት ውጤት እንዲሁም ደግሞ ለ12ኛው ሳምንት ቡድኔ ምን ይመስላል የሚለውን አብረን እናያለን። ወደ ቪዲዮ በመጀመሪያ የምንመለከተው ተጫዋች እንግዲህ ቨርጂል ቫን ዳይክን ነው። እንግዲህ ምስሉ ላይ እንደምትመለከቱት ቀጣይ የሊቨርፑል ጨዋታዎች በጣም መልካም የሚባሉ ናቸው። ቀጣዩ ጨዋታቸው ደግሞ በሜዳቸው ከፎረስት ጋር ነው የሚሆነው። ፎረስት ባለፈው የውድድር ዘመን በጣም አስገራሚ ነበሩ። ይህንን የውድድር ዘመን ደግሞ በጣም በሚያሳዝን ሁኔታ ነው የጀመሩት። አሁንም ግን ባለፈው ሳምንት መጨረሻ ላይ አንድ ደስ የሚል ነገር ያገኙ ይመስል ነበረ። ሾን ዳይሽ ጥቂት ሳምንታት ሆኖታል ቡድኑን ከያዘ እና የቡድኑን ቅርጽ በተወሰነ መልኩ ያስተካክለውም ይመስላል። በመከላከል ረገድ ያው ብዙም ባይሆኑም እንደ ጊብስ ዋይት፣ ኢጎር ጄሱስ ያሉ አጥቂዎች የተሳካላቸው ያሉም ይመስላል። ያው ኤሊየት አንደርሰንንም ጨምሮ ማለት ነው። ምንም ቢሆን ግን ይሄ ጨዋታ ለሊቨርፑል ግሩም የሚባል ጨዋታ ነው። አይኖ ሊቨርፑል ጥሩ የተጫወቱ አይደለም። ካለፉትም እንግዲህ 6 ጨዋታዎች 5ቱን መሸነፋቸውን እናስታውሳለን። ግን ደግሞ ከአስቶን ቪላ እና ሪያል ማድሪድ ጋር በነበራቸው ጨዋታም እንግዲህ ምንም ጎል ሳይቆጠርባቸው ማሸነፋቸው የተነቃቁ ነው ብዬ እንዳስብ አድርጎኛል። እነኚህ ቀጣይ መርሃ ግብሮች ደግሞ እንግዲህ ለሊቨርፑል ነባር ክብር መመለሻ ናቸውን ብዬ አምናለሁ። እንደምታዩትም ደግሞ እንግዲህ በቀጣይ 4 ጨዋታዎቻቸው ፎረስትን በሜዳቸው፣ ዌስትሃም ዩናይትድን ከሜዳ ውጭ፣ ሰንደርላንድን በሜዳቸውና ሊድስን ከሜዳቸው ውጪ የሚያገኙ ይሆናል። ወደ ቫን ዳይክ ስመለስ ደግሞ እንግዲህ በዚህ ውድድር ዓመት ምንም ጎል ማስቆጠር አልቻለም። ያው ድሮ ያስለመደንም ማለት ነው። 4 ጊዜ የግብ ሙከራዎችን ማድረግ ችሎ ነበረ። ትዝ ካላችሁ እንደውም ባለፈው ደግሞ ሲቲ ላይ አግብቶ በኦፍሳይድ ተሽሮበታል። ምንም ባይገባኝም እሱ ጉዳይ ማለት ነው። እስካሁንም ደግሞ እንግዲህ 119 የዴፍኮን ቁጥር ማስመዝገብ ችሏል። ይህም ደግሞ 141 ዴፍኮን ካስመዘገበው ሴኔሲ በአንድ ደረጃ አንሶ ሁለተኛ ሆኖ እንዲቀመጥ አስችሎታል። እንደ ቡድን ደግሞ እንግዲህ ባለፉት 6 ጨዋታዎች 12 ጎሎችን አስተናግደዋል ሊቨርፑል። ግን ደግሞ ቅድም እንዳልኳችሁ እንግዲህ ባለፉት 2 ጨዋታዎች በክሊንሺት ጨዋታውን ጨርሰው መውጣታቸው እንደ አንድ ጥሩ ጅማሬ ማየት እንችላለን። ፎረስት ደግሞ እንግዲህ ባለፉት 6 ጨዋታዎች 5 ጎሎችን ብቻ ነው ማስቆጠር የቻሉት። ከነሱ ያነሰ ጎል ያስቆጠሩት እንግዲህ ወልቭስ ብቻ ናቸው። እሱ እንግዲህ 4 ጎሎች ብቻ ነው ማለት ነው። ስለዚህ እንዳሰብኩት እንግዲህ ሊቨርፑል ተጠናክረው የሚመጡ ከሆነ ከቫን ዳይክ የክሊንሺት ነጥብ ልናገኝበት የምንችልበት እድል ከፍ ያለ ይሆናል ማለት ነው። እንደ ቦነስ ደግሞ ጎል ማግባት ከቻለ እሰየው። ቀጣይ የምናገኘው ተጫዋች እንግዲህ ከዛው ከሊቨርፑል የ6.6 ሚሊዮኑን ዶሚኒክ ሾቦዝላይ ነው። በዚህ ሰዓት ከፎርምም ሆነ ከጨዋታ ሰዓት አንጻር ከሊቨርፑል ቤት በማጥቃት በኩል መምረጥ የምትችሉት እሱን ነው ብዬ አምናለሁ። ቀደም እንዳልኳችሁም ደግሞ እንግዲህ የሊቨርፑል ቀጣይ ጨዋታዎች በጣም አጓጊ ናቸው። ጨዋታዎቹ ደግሞ እንግዲህ ለሊቨርፑል ከተከላካይ ይልቅ ለአጥቂዎቻቸው የበለጡ የተሻሉ ይመስሉኛል። ቀጣይ ጨዋታን ካየን ደግሞ እንኳን ፎረስት ከፊት የተሻለ እንደሆነ አየን እንጂ ቅድም ከኋላ መስመር ብዙ የሚቀራቸው ነገር እንዳለ እንግዲህ ለማየት የሚከብድም አይመስለኝም። ዌስትሃምም ቢሆን እንግዲህ ተመሳሳይ ነገር ነው ያላቸው። ስለዚህ የሊቨርፑል ተከላካይ ማስገባት ባይታያችሁ እንኳን እንግዲህ ከአጥቂው ክፍል አንድ እንኳን ተጫዋች ቢኖራችሁ ላሉት መርሃ ግብሮች እንግዲህ ተገቢ ነው ብዬ አስባለሁ። ትልቁ ችግር እንግዲህ ከሊቨርፑል አጥቂዎች የትኛውን ወደ ቡድናችን እናስገባ የሚለው ነው። ሳላ እንግዲህ በዚህ ሰዓት ከዋጋ ልጥፉም ሆነ እንግዲህ ካለበት ደከም ያለ ፎርም አንጻር እሱ ማሰብ በጣም ከባድ ነው የሚሆነው። ሌላው ቡድን ውስጥ ያለው ኮዲ ጋክፖም እንግዲህ በውድድሩ መጀመሪያ አካባቢ በጣም ወሳኝ አማራጭ ነበር። እንግዲህ ሊቨርፑል ደግሞ እንግዲህ ባለፈው ባደረጋቸው 2 ጨዋታዎች እንደ ቋሚ መሰለፍ አለመቻሉ ትንሽ አሳሳቢ ሆኗል። በተለይ እንግዲህ የውድድሩ መጀመሪያ አካባቢ የሊቨርፑል ዋነኛ ለውጥ ፈጣሪ አጥቂ እንደነበር እናስታውሳለን ከኤኪቲኬ ጋር። አርነ ስሎት ደግሞ እንግዲህ የሚወደውና በሱ በጣም የሚተማመን ይመስል ነበር ያኔ። ኢቭን ከኔ ዩናይትድ ጋር በነበራቸው ጨዋታም እንግዲህ እንዴት ሲያስጨንቀ እንደነበር ማስታወስ ከባድ አይደለም፣ ስፔሻሊ ለዩናይትድ ደጋፊዎች። እዛም ጨዋታ ላይ ሳላህን ጨምሮ እንግዲህ የተለያዩ አጥቂዎች ሲቀየሩ እሱ ብቻ ነበር 90 ደቂቃ ጨርሶ መጫወት ችሎ የነበረው። አሁን ግን እንግዲህ የጨዋታ ሰዓቱ ያነሰ መምጣቱ እሱን እንግዲህ ኮንሲደር ለማድረግ ከባድ አድርጓል እሱን። ልክ እንደሱ ሁሉ ደግሞ ከፊት ኤኪቲኬ እና ኢሳቅም እንግዲህ ተመሳሳይ ችግር ነው ያለው። ማ ይጀምር ማ ቤንች ይደረግ እንግዲህ ለመገመት አስቸጋሪ ሆኗል። ስለዚህ ከሊቨርፑል አጥቂ ተጫዋቾች እንግዲህ ሾቦዝላይ ብቸኛ እርግጠኛ የምንሆንበት አማራጫችን ብዬ እንዳስብ አድርጎኛል ማለት ነው።
ከሊቨርፑል ቤት ስንወጣ ደግሞ እንግዲህ የምናገኘው የዩናይትዱን ብራያን ምቡሞን ነው። ስለሱ እንግዲህ ባለፈው ሳምንት ቪዲዮ ላይ የተወሰነ ነገር አውርተናል። ልክ እንደ ባለፈው ሳምንታት ሁሉ ደግሞ ምቡሞ አሁን እንግዲህ በብዙ ተጫዋቾች ዘንድ የተገዛ ይገኛል። ይሄን ቪዲዮ እንግዲህ እስከምቀዳበት ወይም እስከምሰራበት ሰዓትም ወደ 475,000 ተጫዋቾች ወደ ቡድናቸው አስገብተውታል። አምስተኛ ጎሉንም እንግዲህ በ11ኛው ሳምንት ከስፐርስ ጋር በነበራቸው ጨዋታ ማስቆጠር ችሏል። አይ ቲንክ ይሄ ካልተሳሳትኩኝ 5 ጎል 1 አሲስት ያደርገዋል ማለት ነው አጠቃላይ የሱን ሪተርኖች። አሁን ደግሞ እንግዲህ የተናፈሰ ያለው ወሬ እስከ 17ኛው ሳምንት ድረስ ለአፍኮን እንደማይሄድ ነው። ይህ ደግሞ አሁን ካለበት ፎርምና ዩናይትድ ካላቸው መልካም የሆነ መርሃ ግብር አንጻር እንግዲህ ይህን ተጫዋች በጣም አጓጊ አሴት ያደርገዋል። ባለፈው እንዳልኳችሁም እንግዲህ ለአፍኮን 5 ተጨማሪ ዝውውር ስለሚኖረን እሱን በነዛ 5 ነፃ ዝውውሮች ወደ አፍኮን በሚሄድበት ጊዜ እንግዲህ ተጠቅመን ወደ ፈለግነው ሚድፊልደር መቀየር እንችላለን ማለት ነው። ቁጥሮችን ለማየት ያህል እንግዲህ ባለፉት 6 ሳምንታት ውስጥ ከተቃራኒ ግብ ክልል ውስጥ 10 ኳሶችን ወደ ግብ በመሞከር ከአማካዮች በስድስተኝነት ተቀምጧል። እንደ ቡድንም እንግዲህ ዩናይትድ ባለፉት 6 ሳምንታት 13 ጎሎችን ማስቆጠር ችለዋል። እንግዲህ በዚህም ጊዜ ውስጥ ከነሱ የተሻለ የጎል ብዛት ማስመዝገብ የቻለው ማንሲቲ ብቻ ነው። እሱም በ14 ጎሎች ነው። በ34 ሾትስ ኦን ታርጌት ደግሞ ከሁሉም ቡድኖች አራተኛ ሆነው ተቀምጠዋል ማለት ነው። በዚሁ ተመሳሳይ ጊዜ ደግሞ እንግዲህ ተጋጣሚያቸው ኤቨርተን 8 ጎሎችን አስተናግደዋል። በክሊንሺት የሚወጡት እንግዲህ አንዱን ጨዋታ ብቻ ነው። ስለዚህ ምንም የዩናይትድ ተጫዋች እንግዲህ የሌላችሁ ሰዎች ምቡሞ አሳማኝና አጓጊ ተጫዋች ነው ማለት ይቻላል። እኔ ምንም ብሩኖ ቡድኔ ውስጥ ቢኖርም እንግዲህ ምቡሞን እንደ ሁለተኛ የዩናይትድ አጥቂ ላስገባው አስቤያለሁ። አሁን ኔክስት ዊክ እንግዲህ እርግጠኛ አይደለሁም። እሱን እንግዲህ ስለ ራሴው ቡድን ሳወራ የምናየው ይሆናል። ቀጣዩ የምናየው ተጫዋች ደግሞ ዳኒ ዌልቤክን ነው። ይህ በ9.2% ተጫዋቾች ቡድን ውስጥ ብቻ የሚገኝ ተጫዋች ለቡድናችን ወሳኝ ዲፈረንሻል ይሆናል ብዬ አስባለሁ። ብራይተን ባለፉት 6 ጨዋታዎች 11 ጎሎችን ማስቆጠር ችለዋል። ከነሱ በላይ ያሉት እንግዲህ ቪላ፣ ዩናይትድ እና ሲቲ ናቸው። ቪላ 12 ዩናይትድ 13 ሲቲ 14 ጎሎችን በማስቆጠር ማለት ነው። በተቃራኒው ተጋጣሚያቸው ብሬንትፈርድ ደግሞ እንግዲህ በዚሁ ጊዜ ውስጥ 7 ጎሎችን አስተናግደዋል። ክሊንሺትም ያስመዘገቡት እንግዲህ በአንድ ጨዋታ ብቻ ነው። ያው ከኤቨርተን ጋር የተቀራረበ ስታት ነው ያላቸው ማለት ነው። ብራይተን ደግሞ ካስቆጠራቸው 11 ጎሎች ደግሞ 6ቱ ከዌልቤክ የተገኙ መሆናቸው የልጁን ኳሊቲና ለብራይተን ምን ያህል ወሳኝ ተጫዋች መሆኑን ማሳያ ናቸው ብዬ አስባለሁ። በጣም የሚገርመው ደግሞ እንግዲህ ከነዚህ 6 ጎሎች በፊት ዌልቤክ 90 ደቂቃ የተጫወተው አንድ ጨዋታ ብቻ መሆኑ ነው። ማለት ከዛ በፊት የነበሩትን ጨዋታዎች ያው ሙሉ ሰዓት ተጫውቶ ቢሆን ከዚህ የበለጠ የጎል ብዛት ይኖረው ነበር ብዬ ስላሰብኩ ነው። አቃለሁ እንግዲህ ዋጋው አሁን በብዙ ተጫዋቾች ዘንድ ተመራጭ ከሆነው ከኢጎር ቲያጎ በ0.2 ሚል የጨመረ ነው። ግን እውነት ለመናገር እንግዲህ ቲያጎ ከሚጠብቁት ከባባድ ጨዋታዎች አንጻር ይሄ 0.2 ሚል ልዩነት እንግዲህ ብዙ ነው ብዬ አላምንም። ስለዚህ ዌልቤክ እንደ ጥሩ ዲፈረንሻል ብትይዙት የሚል ሀሳብ አለኝ። ቀጣዩ ጉዳይ የሚሆነው እንግዲህ የራሴው ቡድን ነው። እንግዲህ ምስሉ ላይ እንደምታዩት በ11ኛው ሳምንት ሌላ የደከመ ነጥብ አምጥቻለሁ። ማግኘት የቻልኩት እንግዲህ 33 ነጥብ ብቻ ነው። እንግዲህ በዚህ ምክንያት ኦቨርኦል ራንኬ ከ200,000 ወደ 300,000 እንዲወርድ ሆኗል። ከ3 ተጫዋቾች ሪተርን እንግዲህ ከዚህ የተሻለ ነጥብ መጠበቅ ራሱ የሆነ ነውር ነው የሚሆነው። በጣም የሚደብረው ደግሞ እንግዲህ በኢንተርናሽናል ብሬክ ለ2 ሳምንት ከዚህ ውጤት ጋር መፋጠጤ ነው። ገና አትሊስት ከዚህ በኋላ እስከ መጋቢት ድረስ ሌላ ኢንተርናሽናል ብሬክ ስለማይኖር ያው ብዙ አንዝግም። እንግዲህ ውጤት ያመጡልኝ ተጫዋቾች ስናይ ሙኖዝ በክሊንሺት 6 ነጥብ አግኝተዋል። ብሩኖ 2 ሳምንት በተከታታይ በአንድ አሲስት 5 ነጥብና ካፕቴን የነበረው ሃላንድ ደግሞ በአንድ ጎልና በአንድ ፔናልቲ ሚስ በድምሩ 8 ነጥብ አምጥቷል። ሳካን ካፕቴን ያደረጋችሁ ካላችሁ ይመቻችሁ፣ እናንተ ናችሁ የ11ኛ ሳምንት አሸናፊዎች። ሌላው ሴሜኞም ፔናልቲ የሳተ ሌላኛው ተጫዋች ነው። በዛ ምክንያት 0 ነጥብ ይዞ ተቀምጧል። ከዛ ውጪ ደብል አርሰናል ዲፌንስ በዚህ ሳምንት ሳይሰራ ቀርቷል። ኤንዞም ለ5ኛ ሳምንት ተከታታይ 5ኛ ሳምንት ለሪተርን እየተቃረበ እንግዲህ ምንም ሳያስቆጥር ወጥቷል። ኢስማኤል አሳርም ለመጨረሻ ጊዜ ሪተርን ያደረገው በ7ኛው ሳምንት ነው። ከዛ በኋላ በጣም ብዙ የግብ ሙከራዎች ቢያደርግም እድሎችን መፍጠር ቢችልም እንደ መጥፎ እድል ሆኖ እንግዲህ ሪተርን ማድረግ አልቻለም። እውነት ለመናገር ብዙ ጠብቄ ነበር በዚህ ሳምንት፣ ግን ያው እሱ ሳይሆን ቀርቷል። ወደ ቀጣይ ሳምንት ቡድኔ ሲሄድ ደግሞ እንግዲህ 2 ጉዳት ያስተናገዱ ተጫዋቾች ቡድኔ ውስጥ ይገኛሉ። እነሱም የአርሰናሉ ጋብሪኤል ማግላየሽ እና የቦርንማውቱ አንቷን ሴሜኞ ናቸው።
ያው ጋብሪኤል እንግዲህ ከ1 እስከ 2 ወር ወደ ሜዳ እንደማይመለስ ነው የተዘገበ ያለው። ኦብቪየስሊ ሁላችሁም ታውቁታላችሁ ብዬ አስባለሁ ይሄን ጉዳይ። ያው አርቴታም እንዳለው ከሆነ ደግሞ እንግዲህ ለሳምንታት ከሜዳ እንደሚርቅና እንደገና ስካን ተደርጎ የመጨረሻ መመለሻ ቀኑን ይፋ እንደሚያደርጉ ተናግሯል። ስለዚህ እንግዲህ ጋብሪኤል ኦብቪየስሊ መሸጥ ያለበት ተጫዋች ሆኗል ማለት ነው። የሴሜኞ ጉዳይ ደግሞ እንግዲህ ትንሽ አወዛጋቢ ሆኖብኛል። አንዴ ጉዳት፣ አንዴ ደግሞ ፍቅረኛውን ለጋብቻ ሊጠይቅ ነው የሚሉ ወሬዎች አሉ። አብረውም ከፕሮፖዛሉ በኋላ እንግዲህ ሶሻል ሚዲያ ላይ ፎቶዎችን ለቀው ነበረ። ግን አሁንም አርብ ዕለት የራዮላ ጉዳት እንዳጋጠመውና የሰለፍ አይሰለፍ እርግጠኛ እንዳልሆነ ተናግረዋል። ስለዚህ እንግዲህ የሴሜኞን ጉዳይ እስከ ቅዳሜ ዴድላይን ድረስ መከታተል ይኖርብናል ማለት ነው። እርግጠኛ የማይሰለፍ ከሆነ ደግሞ እሱን ወደ ቦሞ የመቀየር ነው ፕላኔ። ያው 2 ነጻ ዝውውር አለኝ ለ12ኛው ሳምንት ማለት ነው። ያ ማለት እንግዲህ ጋብሪኤልንም ሆነ ሴሜኞን እንግዲህ ሳልቀጣ መሸጥ እችላለሁ። አሁን ትልቁ ችግር ደግሞ እንግዲህ በጋብሪኤል ቀጥታ ማስገባት የፈለኩት ቫንዳይክን ነው። ያንም ማድረግ ከሆነ ደግሞ እንግዲህ ባንክ ውስጥ የሚቀረኝ 0.6 ሚል ብቻ ነው እና እንደገና ሴሜኞን ላስወጣ ካልኩ ደግሞ በአጠቃላይ በድምሩ 8.2 ሚል ብቻ ነው ማለት ነው በጀት የሚሆነው። ይህም ብሞ ዋጋ ደግሞ እንግዲህ አሁን 8.5 ሚል ነው። ስለዚህ እሱን ለማስገባት 0.4 ሚል ያንሰኛልና ይህን ዝውውር ሶስተኛ ሌላ ዝውውር ተቀጥቼ ካላዘዋወርኩኝ በቀር ማሳካት አልችልም ማለት ነው። ያው ሌላው ደግሞ ሴሜኞ ጉዳት ባይገጥም ኖሮ ቡሞን በዚህ ሳምንት ኦብቪየስሊ አላስገባውም ነበር። ስለዚህ ለጊዜው ቡሞ ይቆይና ጋብሪኤልን በቫንዳይክ ቀይረዋለሁ ማለት ነው። ሴሜኞ ካልተጫወተ ደግሞ እንግዲህ ያው ቤንች ላይ ዌልቤክ ስላለ ዌልቤክ ከቤንች ተነስቶ ስለሚጫወት ይሄንን ሳምንት በአንድ ትራንስፈር ብቻ የማልፈው ይሆናል ማለት ነው። ስለዚህ ከአንድ ዝውውር በኋላ እንግዲህ የቡድኔ አሰላለፍ የሚሆነው በረኛዬ ቪካሪዮ ከአርሰናል ጋር፣ ተከላካዮች ደግሞ ቫንዳይክ ከፎረስት፣ ቲምበር ከስፐርስ እና ሙኖዝ ከወልፍስ ጋር ይሆናል። ወደ ሚድፊልድ ደግሞ ስንሄድ እንግዲህ ሴሜኞ ከዌስትሃም፣ ብሩኖ ከኤቨርተን፣ ሳር ከወልፍስ፣ ጋክፖ ከፎረስት እና ኤንዞ ከበርንሊ ጋር የሚገናኙ ይሆናል። ፊት መስመር ላይ ደግሞ ሃላንድን ከኒውካስል እና ማቴታን ከወልፍስ ጋር እናገኛለን ማለት ነው። የ12ኛው ሳምንት ካፕቴን የሚሆነው ደግሞ የፈረደበት ኤርሊንግ ሃላንድ ነው። ቫይስ ካፕቴን ሲሆን ደግሞ ጋክፖ ላይ አድርጌዋለሁ። እሱን ያደረኩት ደግሞ ምንድነው ያው ቅድም ጋዜጣዊ መግለጫ ላይ ቨርትስ ወደ 3 ሳምንት አካባቢ ከሜዳ እንደሚርቅ ስለተረጋገጠ ብቻ ነው። ቢሆንም ግን ያው ሃላንድ መጫወቱ ስለማይቀር ብዙም ልዩነት የሚፈጥር ጉዳይ አይሆንም። ቤንች ላይ ደግሞ ዌልቤክ፣ ሴኔሲ እና ኤስቴቭ የሚቀመጡ ይሆናል ማለት ነው። እንግዲህ ውድ ቤተሰቦቼ የ12ኛ ሳምንት ቡድን ይህንን ይመስላል። በተቻለ መጠን አዲስ ነገር ሲኖር ወይም ቡድኔ ላይ የማደርገውን ለውጥ በቴሌግራም ቻናሌ ቶሎ አፕዴት አደርጋችኋለሁ። ሊንኩን እንደተለመደው ከስር አስቀምጥላችኋለሁ። አስተያየት ወይም ጥያቄ ካላችሁ ደግሞ እንግዲህ ከስር ኮሜንት ላይ እንደተለመደው ማስቀመጥ ትችላላችሁ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰባችን መሆን እንዳትረሱ። መልካም የውድድር ዓመት እመኝላችኋለሁ። በተረፈ ስለተከታተላችሁኝ አመሰግናለሁ። ቴንክ ዩ። ባይ ባይ።